በሰርጋችን ዕለት እንድትባርከን ጌታ ጠርተንሃል በእምነት ሆነን ከእናት ጋራ ከእመቤታችን ከመላእክት ጋር ና በሰርጋችን ከሐዋርያት ጋር ና በሰርጋችን ከወዳጆች ጋር ና በሰርጋችን። የእጮኝነት ጊዜን በመልካም ሁኔታ ማሳለፍ። ሰው በራሱ ጥበብና ማስተዋል የትም አይደርስም። መዝሙረኛው ዳዊት እግዚአብሔር ቤትን ካልሰራ ሰራተኞች በከንቱ ይደክማሉ፣ እግዚአብሔርን ከተማን ካልጠበቀ ጠባቂ በከንቱ ይተጋል፣ መዝሙር 126 ቁጥር 1 በማለት የተናገረው የሰው ሐሳብና ችሎታ ውስንና ገደብ ያለው መሆኑን ለመግለጥ ነው። እንደ እግዚአብሔር ፈቃድ በትዳር የሚሆንን አጋር ከመረጡ በኋላ የሚቀጥለው ጉዞ የእጮኝነት ጊዜ ነው። ይህ ጊዜ ከሁሉ የበለጠ ለበጎ አስፈላጊው ጊዜ ነው። ለመቀራረጽ እና ለመግባባት ከዚህ የተሻለ ወቅት የለም። ማንም ዝም ብሎ ሰውን በትዳር አያስብም። የግድ መውደድና ማፍቀር አለበት። ፍቅሩ የወረትና ስሜታዊነት የሚያይልበት እንዳይሆን ግን በነገር ሁሉ ይጠነቀቃል። መጠናናት ያስፈልግ ይሆናል። አጥንቶ መልካም ነገር ባይገጥም መሸሽ ግን የፍርሃት መንፈስ ነው። ፍቅር ደግሞ አያስፈራም። 5 ዓመትም ተጠና 10 ዓመት ስጦታ ሁሉ ከላይ ነውና ከላይ ካልተሰጠ በጅምር መቅረቱ አይቀሬ ነው። ሰውንስ እንዴት ማጥናት ይቻላል? የሰው ልብ ከሁሉ ይልቅ እጅግ ተንኮለኛ ነው፣ ማንስ ያውቀዋል? ኤርምያስ ምዕራፍ 17 ቁጥር 9። የተሻለው አማራጭ ለእግዚአብሔር በጸሎት እያሳሰቡ መቀራረጽ ነው። አንዱ የአንዱ ሰላይ ሆኖ ነገሮችን በትዝብት እየተመለከተ እጮኛዬን እያጠናዋት ነው ማለት ቧልት ነው። ይልቁንም በእያንዳንዱ ስህተትና የማያመሳስሉ ነገሮች ላይ በመተጋገዝ የመፍትሄ ሀሳቦችን እያዳበሩ አንዱን ወደ አንድ ስሜት በማምጣት እየተቀራረቡ ወጥ የሆነ ባህሪን መያዝ መቻል አሸናፊ ክርስቲያንነት ነው። በቋንቋ ደረጃም ቢሆን ከመጠናናት ይልቅ መቀራረጽ ለመንፈሳዊነት የቀረበ ነው። ታዲያ በእጮኝነት ወራት ምን ማድረግ እንዳለባችሁ ማወቅ አስፈላጊ ነው። አንደኛ፣ ፍቅርን ንጹህ ማድረግ። ፍቅር በባህሪው ንጹህ፣ ቅዱስ፣ ሩህሩህና ፍጹም ነው። ፍቅር እግዚአብሔር ነው፣ የሁሉ ነገር ማሰሪያ መደምደሚያ ስለሆነ እንዴት ሊቆሽሽ ይችላል የሚል ጥያቄ ሊያስነሳ ይችላል። በትክክል ፍቅር ንጹህ ነው። ንጹህ ያልሆነ ፍቅር የለም ማለት ግን አይደለም። ሰው ፍቅርን ከሚመሰርትበት የመጀመሪያው ወቅት አንስቶ ትኩረት የሚያደርግበት ዋናው ነገር ከበደል በነጻ ፍቅር እንዴት አንድ መሆን እንደሚችል ነው። የብዙ ወጣቶችን ተሞክሮ ስንመለከት በየጊዜው በወረት ፍቅር መያዝ ምግብ የመብላት ያህል እንኳን አይከብዳቸውም። ይህ አይነት ፍቅር የትም አይደርስምና ሕሊናን ከወረተኝነት ማጽዳት ያስፈልጋል። ክፉ የጎልማሳነት ምኞት ልጓም እንደሌለው ፈረስ ያስጋልባል። ከክፉ የጎልማሳነት ምኞት ግን ሽሽ። ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 22። በጎልማሳነት ወቅት የእድሜ ጉዳይ ነውና ለመቆጣጠር የሚያስቸግር ኃይለኛ ወስባዊ ፍላጎት ይቀሰቀሳል። ክርስቲያን ስሜቱን በጸሎትና በስግደት እግዚአብሔር እንዲገዛለት ይማጸናል እንጂ ከፍቅር ጓደኛው ጋር ወሲብን በመፈጸም ፍቅርን ለማርከስ አይነሳም። ለሁሉም ጊዜ አለው። ሴቶች ካላቸው ሰፊ ማህበራዊ ተሳትፎ አንጻር ፍቅራቸውን በንጽህና ለመያዝ መክፈል ያለባቸውን መስዋዕትነት መዘንጋት የለባቸውም። ሁኔታዎች በአንጻራዊነት ሲታዩ ለሴቶች ፈታኝ ናቸው። በተለይ ገንዘብንና ዝናን ተገን አድርገው የሚመጡትን ፈታኞች ለመመለስ ልቦናቸው ይጨነቃል። አስተውሎ የሚጓዝ ብዙ ርቀት ይጓዛል ነውና ለጊዜው መልካም በሚመስል ወረት መሸነፍና መውደቅ በአጠቃላይ የወደፊት ማህበራዊ ግንኙነትን ያጠፋል። በጣም አጭር ጊዜ የሚቆይም ቢሆን የወረት ፍቅር በአንድ ወጣት ላይ የሚያሳድረው ተጽዕኖ ቀላል አይደለም። ብዙም ትኩረት ስለማይደረግበትም የሚፈጠረው ችግር እንደ ዱብ እዳ ይሆናል። ወረተኛነት ዓለምን ከመውደድ ይመነጫል። ዓለምን መውደድ ለእግዚአብሔር ጥል እንደሆነ አታውቁምን? ያዕቆብ ምዕራፍ 4 ቁጥር 4። እግዚአብሔር ከጠላ ደግሞ ማንም አይወድም። ዓለምና መለዋን መውደድ ደግሞ ጣዖት ማምለክ ነው። ምክንያቱም የእግዚአብሔርን ፍቅር ያስረሳል። ከጣዖት ራሳችሁን ጠብቁ። አንደኛ ዮሐንስ ምዕራፍ 5 ቁጥር 21። አንዲት ወጣት አንድ ታዋቂ ሰው ትወድ ይሆናል።
ቤቷንም በእርሱ ምስል ከዳር እስከ ዳር ትሞላዋለች። ስትተኛም ስትነሳም ስትበላም የግድ ማየት ካስፈለጋት ከዚህ የበለጠ ጣዖት አለ? አስደንጋጩ ነገር ደግሞ መፈጠሯን እንኳን ከማያውቅ ሰው ጋር የወረት ፍቅርን ለብቻ እየቃዡ ማሰላሰል፣ ራሴን አጠፋለሁ እያሉ በራስ ላይ የግድያ ዛቻ እስከ መፈጸም ያደርሳል። ነገሮች ተስፋ እያስቆረጡ ሲመጡ ሐዘኑ ይበረታል። የምትዘገይ ተስፋ ልብን ታሳዝናለች። ምሳሌ ምዕራፍ 13 ቁጥር 12። እንደ ጉም የተበተነን ሐሳብ ተስፋ ማድረግ ምን ያህል ጥፋት መፈጸምና ራስን ወደማይወጡበት የችግር አረንቋ ውስጥ መክተት መሆኑ ግልጽ ነው። ከቁጥጥር ውጪ ይሆንና ትምህርትን ያስጠላል፣ ብቸኝነትንና ገለልተኝነትን ያስመርጣል። ስነ አእምሮ ሊቃውንት ደግሞ ይህ ሁኔታ እየተጠናከረ ከመጣ ትካዜን፣ ጭንቀት፣ በሀሳብ መብሰልሰልና ተስፋ መቁረጥ ስለሚያስከትል የምግብ ፍላጎት ይቀንሳል፣ እረፍት ይነሳል፣ እንቅልፍ ያሳጣል፣ የመንፈስ መረጋጋት ያጠፋል፣ ለደረት ውጋት፣ ለትንፋሽ መቆራረጥና ለልብ ድካም መንስኤ ይሆናል። ጌታ ረድቷችሁ ከዚህ ችግር ብትላቀቁ የተጓዛችሁበት መንገድ ምን ያህል በጅልነት የተሞላ እንደሆነ ትገነዘባላችሁ። በተለያዩ ምክንያቶች ልታገኟቸው ከማትችሏቸው ሰዎች ጋር ፍቅር ቢይዛችሁ የተለያዩ ጥያቄዎችን ለራሳችሁ ማንሳት ይጠበቅባችኋል። ፍቅር ልመሰርት የሚችልበት አጋጣሚ አለ? ምናልባት ያፈቀርኩት ሰው በጣም ዝነኛ ከሆነ ከነጭራሹም አላገኘው ይሆን? የወደድኩት ሰው ለኔ ፍላጎት አሳይቷል? ለእነዚህ ጥያቄዎች ለራሳችሁ መልስ ስትሰጡ እንደሞኝ 4 ጊዜ እየሳቃችሁ ራሳችሁን ትታዘባላችሁ። ምክንያቱም ሰውየው ከላይ እንደተገለጠው ፍጹም መኖራችሁንም አያውቅም። በሌላው ግን ያፈቀራችሁት ግለሰብ ለእናንተ የሚያደርገው ከመልካም ሰው የሚጠበቅ ጥሩ ማህበራዊ ግንኙነት እንደፈለጋችሁ የሚጠቁም ምልክት ላይሆን ይችላል። እንደዚህ አይነት አስተሳሰብ ከተፈጠረ ደግሞ መልካም መንፈሳዊነትን ሁሉ ወደ ጾታዊ ግንኙነት መምራት ይሆናል። ሌላም ነገር እናንሳ። ግለሰቡ ፍቅሬን ቢቀበል ምን ላደርግ ተዘጋጅቻለሁ? ወደ ትዳር የሚያደርስ አጋጣሚ አለ ነው ወይስ ፍቅር ተብሎ ብቻ በሩካቤ ይጠናቀቃል? የትዳር ኃላፊነት ለመውጣት ብርታቱ አለኝ? የእነዚህ ሁሉ መልስ በአብዛኛው ተቃራኒ ከሆነ በእርግጥም በአደጋ ቀጠና ውስጥ እንዳላችሁ መረዳት ያስፈልጋችኋል። በጽኑ ፍቅር ላይ ያልተመሰረተ ግንኙነት ራስ ወዳድና ለኔ ብቻ የሚል ግትር ነው። ከስግብግብነቱም የተነሳ የሚፈልገውን ካላገኘ አያርፍም። አላስፈላጊ መሆኑን የሚገልጥ አሳማኝ ምክንያት ቢደረደርለት እንኳን ከልብ ውስጥ ለአንዴና ለመጨረሻ ጊዜ ተፈንቅሎ ለመውጣት ያስቸግራል። መፍትሄው የሚያባብሉ ነገሮችን ካጠገባችሁ ማራቅ ነው። ፊልሞች፣ ዘፈኖች፣ የፍቅር ጽሑፎችንና ሌሎች ነገሮችን በአጠቃላይ። ጊዜው የረዘመ ሲመጣ ደግሞ ስሜታችሁ እየሰከነና እየቀዘቀዘ ይመጣል። እንጨቱ ባለቀ ጊዜ እሳቱ ይጠፋል። ምሳሌ 26 ቁጥር 20። እናም ፍቅርን ንጹህ አድርጎ ከምሬት በመላቀቅ የእጮኝነትን ጊዜ በመልካም ማጠናቀቅና ወደ ተቀደሰው ትዳር መግባት ስለሚያስፈልግ ያላችሁበት ሁኔታ የምትኖሩበትን ፍቅር ንጹህ ነው ወይስ የሚለውን ቀጥሎ ባለው ቅዱስ ጳውሎስ የፍቅር ትንታኔ ይመዝኑ። አንደኛ ቆሮንቶስ ምዕራፍ 13 ቁጥር 4 እስከ 7። ንጹህ ፍቅር ፍጹም ራስ ወዳድ አይደለም። ለፍቅር መስዋዕትነትን ይከፍላል፣ ይንከባከባል፣ ይጸልያል፣ ከራሱ ያስቀድማል። ነገሮችን አስተውሎ ጊዜ ወስዶ ከወራት ከዓመታት በኋላ በተረጋጋ ስሜት ፍቅር ይጀምራል። ሊማርከው የሚችለው አጠቃላይ ስብዕናና መንፈሳዊነት እንጂ ከሰውነት ክፍል አንዱ ብቻ አይደለም። በመልካም ስነ ምግባር የታረመ ከቀድሞ የተሻለ ሰው ያደርጋል። በነገር ሁሉ ታማኝነትን ያስገኛል። ያፈቀረውን ሰው ጉድለት በግልጽ ይመለከታል። ከስህተት እንዲታረም ይመክራል። አስፈላጊ በሆነው ነገር ሁሉ ከጎኑ ሆኖ ይረዳል። አለመግባባት ሲያጋጥም በውይይት ይፈታል። ለቁጣ አይቸኩልም፣ ይታገሳል። ለነገር ፈንታ አይሰጥም። ምንም አይነት ክፋት አያውቅም፣ አይታበይም። ይቅርታ ይጠይቃል፣ ይቅርታ ያደርጋል። ሁሉን በሚያደርግ በእግዚአብሔር ፊት ይጠነቀቃል። ከሁሉ ጋር በሰላም ለመኖር ተካፍሎ ለመብላትና በማህበረሰቡ መካከል አርአያ ለመሆን ይጥራል። ከሁሉ ጋር ደስ ይለዋል። ለምንም ነገር አይወድቅም። እስከ ሞት ድረስ የታመነ ነው። እስከ መጨረሻው ይጸናል። ስሜታዊ ፍቅር ሁልጊዜ ምን ጥቅም እንደሚያገኝ ያስባል። ተጽዕኖ ያበዛል፣ ይጨቃጨቃል። መስዋዕትነት ከመክፈል ይልቅ በችግር ጊዜ ትቶ ለመሄድ ይቸኩላል። ቅጽበታዊ በሆነ እይታ ብቻ ስለምንም ነገር ሳያስብ በፍትወት በሚቃጠልበት ጊዜ ፍቅርን ይጀምራል።
የሚያማክረው በቁመት፣ በፀጉር፣ በጥርስ፣ በአጠቃላይ በውጫዊ ገጽታ ነው። አይን ወደ ውስጥ ጠልቆ በመርመር የማይችል እውር ነው። መላቀጥን ያሳጣል። ምንም ነገር ማሰብ የማይችልና ከቀድሞ ይልቅ የተበላሸ ያደርጋል። ማገናዘብ ስለማይችል የወደደው ሰው ፈጽሞ የማይሳሳት ጉድለት የሌለበት አድርጎ ይቆጥራል። ችግር እንዳለ ሕሊናው ሲነግረው ማስተዋል ስለማይችል ዝም ማለትን ይመርጣል። አለመግባባት ዘውትር ያጋጥማል። ስድብ፣ ድብድብ፣ ንትርክ ይበዛል። ወዲያውኑ ወሲባዊ ስሜታቸው ሲቀሰቀስ ለፍትወታቸው ይታረቃሉ። መታረቃቸውን የሚያረጋግጡት ጥልቅ በሆነ መሳሳምና ሩካቤን በመፈጸም እንጂ ይቅርታ በመጠየቅ አይደለም። ከመቀበል ይልቅ መስጠት እንደሚሻል ስለማያውቅ ለመቀበል ብቻ እጅ የተዘረጋ ይሉኝታ የለሽ ነው። ደስታው ለራሱ ብቻ ነው። ላፈቀረው እንኳን አይጠነቀቅም። ስሜታዊ ነውና ወረቱ ሲለቀው ፈጥኖ ይጠፋል። ቃል ገቡ በክርስቶስ ፊት፣ ቃል ገቡ በታቦቱ ፊት። ልትወደው እርሱም ይወዳል። ዛሬ ሰሩ የፍቅርን ቤት